ይሄ የምታዩት እድሜ ልኩን ከባድ መኪና ሲያሽከረክር የነበረ አባት ጥያቄ አለኝ ይላል። ስሙት። ዶም ግን ጥያቄ አለኝ። መብት ስላለኝ ጥያቄ አለኝ። ሹፌር ስለሆንኩኝ ጥያቄ አለኝ። በስጋት ነው እየተራመድን ያለ ነው። ስጋት አለኝ። ጥያቄ አለኝ። ጥያቄ አለኝ። ነፃ መብት ተጠቅሜ ምርጫ አለሁ። በሚቀጥሉት 5 ዓመታት መንግስት የምትመሰርት አካል ግድያችን ይቀጥላል ወይ? እየሞትን ነው ወይ የምንቀጥለው? እያለን ያለው የተለያዩ ባለስልጣናት ከባለ ሀብቶች ጋር በመተባበር ደስ ያላቸው ጊዜ ደስ ያላቸውን ብር እየጠየቁን የሚበዘብዙበት ጊዜ ይቆማሉ እያለ ነው። 24 ሰዓት እየሰራን እየሞትን እየሰራን ደሃ የምንባልበት ጊዜ ያበቃል ወይ እያለን ያለው። ቀላል ጥያቄ እንዳይመስላችሁ። ይሄ ጥያቄ መሞታችን፣ መገደላችን፣ በምክንያት አልባነት መገደላችን ያቆማል ወይ እያለን ያለው። እኛም ጥያቄ አለን። ለሚቀጥሉት 5 ዓመታት ሌቦች ከባለስልጣናት ጋር እየተባበሩ የሚበዘብዙበት ጊዜ ያበቃል ወይ? ያለፉት 7-6 ዓመታት ስንት ሼር ካምፓኒ እናቋቁማለን ብለው ህብረተሰቡ ከጥሪቱ ላይ ካስቀመጠው ጥሪት ላይ ተቀብለው የጠፉ ስፍር ቁጥር የላቸውም። ማስታወስ እንችላለን እስከ ስማቸው ድረስ። ሆዳቸው ገፋ ያለ ነጭ ሸሚዝ በቀይ ከረባት የሚያደርጉ ለቃላት ሲያወሩ ለቃላት የሚጠነቀቁ እልም ያሉ ሌቦች፣ እልም ያሉ ሞላጮች በሚቀጥሉት 5 ዓመታት የሚቀጥላሉ ወይ? ቁማርተኞች፣ አቋማሪዎች፣ ህገወጥ ገንዘብ አስተላላፊዎች፣ አራጣ አበዳሪዎች ለሚቀጥሉት ዓመታት የሚቀጥላሉ ወይ? ፍርድ ቤት ድረስ ገንዘብ እየተሰጠ ፍትህ የሚዛባበት ዘመን ለሚቀጥሉት 5 ዓመታት ይቀጥላሉ ወይ እያልን ያለ ነው። ወደ ውጭ ሀገር ልካችኋለን፣ መኪና እናስመጣላችኋለን፣ ስራ አብረን በማይተገበር ሐሳብ ህብረተሰብን እያሳሳቱ ደግሞ እንደተበደሉ ሰዎች ስም የሌላቸው ስማቸው ጠፋ፣ ስማችን ጠፋ የሚሉ አካላት በሚቀጥሉት 5 ዓመታትም እሽኮሎሌ እያሉ ይቀጥላሉ እየተባልክ ነው። ስማ የምትሰማ ከሆነ